ፕሬዝዳንት ዶናልድ ትራምፕ ዩክሬን እቅዱን እንድትቀበል እስከ ፊታችን ሐሙስ ቀነ ገደብ የሰጡ ሲሆን ሞስኮ ግን ስምምነቷን ገልጻለች። 28 ነጥቦች ያካተተው የአሜሪካም የሰላም ዕቅድ ከያዛቸው አወዛጋቢ ከተባሉ ጉዳዮች መካከል ዩክሬን የገዛ መሬቷን ለሩሲያ እንድታስረክብ የሚለው ይገኝበታል። የዩክሬን ኃይል ወሳኝ ከተባሉ የዶኔስክ አካባቢዎች ለቆ ይወጣና አካባቢው ከጦርነት ነፃ ቀጠና ሆኖ እንዲቀጥል ይደረጋል። የሩሲያ መሬት ሆኖ በዓለም አቀፍ ዕውቅና የሚያገኝ ሲሆን የሩሲያ ጦር ከጦርነት ወይም ደግሞ ከነፃ ቀጠናው መግባት አይፈቀድለትም። ሌላው የዩክሬን ጦር ኃይል የሰራዊቱን ቁጥር ወደ 600 ሺህ ዝቅ እንዲያደርግ የሚጠይቀው ሐሳብ አወዛጋቢ ሆኖ ቀጥሏል። ጦርነቱ ሲጀመር 250 ሺህ የነበረው የዩክሬን ሰራዊት ባለፈው ጥር 900 ሺህ ገደማ ደርሶ እንደነበር ይነገራል። በሌላ በኩል ዩክሬን ኔቶን የመቀላቀል ህልሟ ሲገታም የአውሮፓ ህብረት አባል የመሆን መብቷ ግን የተጠበቀ ነው ይላል የአሜሪካም የሰላም ዕቅድ። የኔቶ ኃይል ወደ ዩክሬን አይጠጋም፣ የአውሮፓ የጦር ጀቶችም እንዲሁ። እንዳይንቀሳቀስ የታገደ የሩሲያም 100 ቢሊዮን ዶላር ሀብት ለዩክሬን መልሶ ግንባታ እንደሚውል ታውቋል።